ቤተሰብ ኮል ፓልመር ማለት ነው ያዙኝ ልቀቁኝ እያለ ነው። ፓልመር አሁን እየወጡ ያሉ መረጃዎች ማለት ነው ማንቸስተር ዩናይትድን መቀላቀል ይፈልጋል። ገባችኋል? ማንቸስተር ዩናይትድ መቀላቀል ይፈልጋል። ይሄ የሆነበት ምክንያት እንዴት መሰላችሁ? ይሄ ልጅ መጀመሪያ ዓመት በፖቼቲኖ በጣም የሚገርም እንቅስቃሴ ነበር ሲያደርግ የነበረው ምናምን እንዳያችሁት ምናምን እና ከዛ የዓመት አለፈ። ኢንዞ ማሬስካ መጣ ምናምን በኢንዞ ማሬስካ መጥፎ የሚባል ጊዜ አላሳለፈም። ግን ማን መጣ ማን ለቀቀ? ከዛ በኋላ ያው ዘንድሮ እንደሚታወቀው ኒኮላስ ጃክሰን ለቀቀ ከቼልሲ እና ከዛ በኋላ እሱም ጉዳት ምናምን ምናምን ከዛ በመሃል ደግሞ መልሶ ኢንዞ ማሬስካ ተሰናበተ እና ሊያም ሮዚነር መጣ ምናምን ሶ ይሄ ልጅ አሁን እየወጡ ያሉ መረጃዎች ያው አልተረጋገጡም፣ ግን መልቀቅ ይፈልጋል ምናምን የሚሉ መረጃዎች እየተበራከቱ ነው እና እንደዚህ የሆነበት ምክንያት ምን መሰላችሁ? ቤተሰብ አሁን አስቡትና የሆነ እናንተ የሆነ ጥሩ የሆነ እንትን አላችሁ የሆነ ኤክስፒሪየንስ አላችሁ ምናምን አሪፍ ጎበዝ ናችሁ በሆነ ነገር እና ከዛ ግን እዛ ቦታ ምንም የሆነ አሪፍ ነገር እያደረጋችሁ ካልሆነ ግን ደግሞ ሌላ ቦታ ሄዳችሁ አሪፍ ነገር ማድረግ የምትችሉ መስሎ ከተሰማችሁ ምንድን ነው የምታደርጉት? ከዛ ትለቃላችሁ። ይሄ ደግሞ ማለት ነው ፓልመር በአንድ በኩሉ ልክ ነው ለሱ ለእኛ ለቼልሲ ደጋፊዎች በቃ ባይዋጥልንም እንኳን ለሱ ግን ልክ ነው። እንዴት ካላችሁ ይሄ ልጅ አሁን የሚገርም ታለንት አለው፣ የሚገርም ብቃት አለው። በጣም ጎበዝ ልጅ ነው እንዳያችሁት ነው። ፓልመር ያው አለማስ ደግሞ የራሱን የሆነ ሴሌብሬት ያስመዘገበ ልጅ ነው ገና በ20 ምናምን ዓመቱና ሶ ይሄ ሲያየው ቼልሲ ቤት ላይ ያለ ነገር አልተመቸውም። በቃ ባጭሩ ልንገራችሁ ሰማዩ ደስ አላለውም። ምክንያቱ አሰልጣኝ ያባርራል፣ አሰልጣኝ ያመጣል፣ ተጫዋች ያመጣል፣ ተጫዋች ይለቃል ምናምን ምናምን። በተለይ ደግሞ ኒኮላስ ጃክሰን መልቀቁን ለፓልመር ምንም ነው እንትን ያላለው። እንዴት ካላችሁ ኒኮላስ ጃክሰን ጎሎች ባያስቆጥር በጣም ትልቅ የሆኑ ክሬት የሆኑ እድሎች ይፈጥራል። በጣም ፈጣን ነው፣ የትም ታገኘዋለህ ምናምን። ከፓልመር ጋር የነበራቸው ጥምረት ማንም የማይክደው ሀቅ ነው። በጣም ተአምር የሚያስብል ነውና ኤኒዌይ ፓልመር ብቻ አይደለም ያው የኢንዞ ፈርናንዴዝ ምናምንም አለ፣ ግን እሱ ሌላ ፓርቲ እመጣለታለሁ። ግን የፓልመር ነገር ግን እውነት የሆነ ነገር አድርጎ ቼልሲ ቤት ካላቆዩት መቼም አይወጣልንም። ከነ እንትን ይበዛብናል ማለት አሁን ሃዛርድ ምናምን መልቀቁ ምናምን በጣም ይቆጨናል ምናምን አይደለ? ከዛ ነው የሚበዛው። ምክንያቱ ተቀናቃኝ ክለብ ማንቸስተር ዩናይትድ ጋር ገብቶ ማለት ነው እዛ የሚገርም የሆነ ብቃት እንደሚያሳይ እንዳትጠራጠሩ። ምክንያቱ ይህ ልጅ ያለው ታለንት ይህ ልጅ ያለው ብቃት ዓለም የመሰከረለት ነው። የማንቸስተር ዩናይትድ ማሊያ አድርጎ ለማንቸስተር ሲጫወት ስናይኛ ደጋፊዎች ገና 20 ምናምን ዓመቱ እስከ ስንት ዓመቱ ይቆያል በዩናይትድ ቤት አስቡት። ይህን ስታስቡት በጣም ነው የሚያሳዝነው። ምንድን ነው የሚያሳዝነው? የቼልሲ ነገር በቃ ቼልሲ እያደረጉት ያሉ ነገር በቃ የምሬ ነው የምላችሁ። እነዚህ ባለሀብቶች እያደረጉት ያሉ ነገር ነው። አሁን አሉ ተጫዋቾች አሁን ኢንፎርሜሽን እየደረሰን ያለ ስቲቭ አውም አለ እንደምታውቁት የስቲቭ አው ነገር አለ ኮታስ በቃ ማለት ቼልሲ ቤት ታምኖ ሊቆይ የሚችለው አንድ ተጫዋች ብቻ ነው፣ ጄምስ ነው። በዚህ አሰራር ማለት ነው ምንም ቢያደርጉ ማለት ነው ታችኛው ሊግ ቢወርድ ለራሱ ጄምስ ነው ለቼልሲ ሊታመን የሚችለው። ሌሎቹ ግን በተለይ ቻምፒየንስ ሊግ ማንገባ ከሆነ ዘንድሮ ይህ አሰልጣኝ ካላስገባል ተጫዋቾቹ በቃ ትልቅ የሆነ እንትን ነው ያላቸው። ጊዜያቸው መግደል አይፈልጉም። አሁን ወጣት ናቸው። የሆነ ትልቅ ነገር ማሳካት ነው የሚፈልጉት። በዚህ እድሜያቸው እያደጉ ከሄዱማ አያሳኩማ። በዚህ ምክንያት ኮል ፓልመር በቼልሲ ቤት ያለው ቆይታ እጅግ አጠራጣሪ ሆነዋል። በጣም እጅግ አጠራጣሪ ሆነዋል። በዚህ የሚቀጥል አይመስለንም። እስኪ አብረን የምናየው ይሆናል ምድድር ቢፈጠር ወደፊት በክረምት በተለይ ዓለም ዋንጫ አለ። ከዓለም ዋንጫ በኋላ ምን እንደሚፈጠር ምናምን አብረን የምናየው ይሆናል። ሪያል ማድሪድም ይፈልገዋል እየተባለ ነው። ባየር ሙኒክም ይፈልገዋል እየተባለ ነው። ፓልመር አሳሳቢ ነው እውነት። አለማሰብ ምናምን ነው የሚሻለው። ፓልመር ይወጣል ምናምን ይለቃል ምናምን ብለህ ከማሰብ አለማሰብ የተሻለ መስሎ ይታየኛል እኔ እንጂ ካሰብኩ በጣም እንትን ነው። ይህ ይመስላል።